ችኩዬ እንግዲህ እንደዚህ ሆነልኛለች። ማሻላ እንግዳ ሲመጣ በማንኪያ በምናምን ከማለት እያነሳን መብላት ነው። ቆራርጣችሁ ፍሪጅ ውስጥ አድርጎት ከዛ አንስታችሁ ሳህን ላይ መደርደር ነው። እንደዚህ ይነሳልናል። ማሻላ ከዛ መብላት ነው። እና ሞክሩት። በፈለጋችሁት አይነት ቅርጽ ማውጣት ትችላላችሁ። ከፈለጋችሁ አራት ማዕዘን ባላችሁ ኩኪስ በምታወጡበት ቅርጽ ማውጫ አውጡትኝ። ይሄን ይመስላል። መልካምን ነገር ሁሉ እመኝላችኋለሁ። ሞክሩት። እኔ ሞክሬው ነው እና ቆንጆ ነው። ቋጭን እንደዚህ ምዳመጫን በፈለግነው ነገር እናደርገውና እንዲህ ከደረገ በኋላ ከፈለግነው አራት ማዕዘን በፈለግነው ስታይል ስናደርግና ትንሽ ከታች ፍሪጅ ውስጥ እናስቀምጠዋለን። ከዛ እናወጣዋለን። ቅርጽ ይዞልን ይወጣልናል። ይሄ እንግዲህ እንደዚህ ጭኮ ነው። እሺ እንዴት ናችሁ? ደህና ናችሁ? ዛሬ ጭኮ ነው እንሰራላችሁ። ትንሽ ጨውና የሻይ ቅመም ቀረፋ ተጠቅሜያለሁ ማለት ነው። እዚህ ጋር የበሶ ዱቄት አለኝ። እንዴት አድርጌ እንደምሰራ አሳያችኋለሁ። ይሄ እንግዲህ ቅቤ ሞቅ አድርጌዋለሁ። ቅመም ነው ጨማምሬበታለሁ። የሻይ ቅመም የጨመርኩበት እና ትንሽዬ ጨው ነው። እንደዚህ ያደረገውና ጭኮዬን በደንብ አሸውና ከዛም በኋላ ደግሞ አሳያችኋለሁ እንዴት አድርገን ማቅረብ እንደምንችል፣ እንዴት አድርገን እንግዳ ሲመጣብን እንደምናቀርብ አሳያችኋለሁ። ደህና ሁኑ።